ከዛም ደግሞ እንደዚህ በላት። አብዛኞቹ ሰዎች ፈጽመው የማያዩት መልካም ጎን እንዳለሽ ይሰማኛል ስትላት ምን እንደሚሰማት አስብ። ይሄ አድናቆት ብቻ አይደለም፣ አእምሮን የሚከፍት የሞራልና የተስፋ መፍትሄም እንጂ። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ሐሳብ፣ አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ 3 የተለዩ አድናቆቶች የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁም ላይክ አድርጋችሁ ጀምሩት። አብራችሁኝ ሁኑ። ብዙ ወንዶች ለሴት ልጅ ጥልቅ የሆነ ስሜት የሚፈጥርላት አድናቆት እንዴት መስጠት እንዳለባቸው አያውቁም። በትናንሽ ነገሮች ይጫወታሉ። ታምሪያለሽ፣ ቆንጆ ነሽ፣ ዓይንሽ ያምራል፣ ጸጉርሽ ያምራል ምናምን ይሏታል። ወይ ደግሞ እሷን ለማግኘት በጣም ይጥራሉ። ብሎም በተጋነነ መንገድ አድናቆት ይሰጧታል። ከዛም ልጅቷ ከነሱ በላይ እንደሆነች ስለሚሰማት ትንቃቸዋለች። ችግሩ ይሄ ነው። ሁሉም ሴቶች የሰሙት አድናቆት ወይ ደግሞ ሁሉም ሴቶች የሚያውቁት አድናቆት አንዲትን ሴት የተለየች እንደሆነች እንዲሰማት አያደርግም። ቆንጆ ከሆነች ሁሉም ነገር አስቀድማ ሰምተዋለች። ልሙድ የሆነ ወይ ደግሞ የተለመደ አድናቆት በቀላሉ ነው የሚንሸራተተው። በአእምሮዋ ትንሽ ጊዜ እንኳን መቆየት አይችልም። አድናቆት የሚሰራው ስሜታዊ ግብረ መልስ እስከፈጠረ ድረስ ብቻ ነው። ያልገመተችው ነገር ኦድ የሆነ አድናቆት፣ ግላዊ የሆነ አድናቆት ወይ ደግሞ እሷ ብቻ ከሌሎቹ የምትለይበትና የተለየ የደስታ ስሜት የሚፈጥርላት አድናቆት ስትሰጣት ብቻ ነው። ከዛ በኋላ ነው የተከለከሉ አድናቆቶች ሊገቡ የሚችሉት። ስለዚህ ይህንን መሰረታዊ ነገር ካወቅክና እንደነዚህ አይነት አድናቆቶች ከሰጣሃት እነዚህ ከላይኛው ገጽ በላይ አልፈው የሚሄዱ አድናቆቶች ናቸው። በመሆኑም ሁሉም ወንድ አያውቃቸውም። እናም እንደነዚህ አይነት አድናቆቶች የልጅቷን ስነ አእምሮዊ ሰንሰለቶች የሚነካኩ ነርቮች ናቸው። ለዛም ነው አብራችሁ ጥሩ ጊዜ ካሳለፋችሁ በኋላ ስትለያዩ ለረጅም ጊዜ ስላንተ እንድታስብ የሚያደርጓት። በመሆኑም እነዚህ አድናቆቶች የስነ አእምሮዊ ሰንሰለቶቿን የሚነካኩት ጥሩ ስሜት እንዲሰማት ብቻ ሳይሆን ስላንተ እንድታስብ፣ እንድትወድህና ላንተ ፍላጎት እንዲያድርባት ለማድረግም ጭምር ነው እንጂ። አሁን እዚህ ቪዲዮ ላይ 3 በኃይለኛ የተደበቁ አድናቆቶች ሼር ለማድረግ ወይ ደግሞ ለማካፈል ሞክራለሁ። በትክክል ከተጠቀማችኋቸው ማንኛውም ሴት በውስጧ ልትቋቋመው የማትችለውን ስሜት የሚፈጥሩ ናቸው። እነዚህ እንደተለመዱ የዕለት ተዕለት አድናቆቶች አይነት አይደሉም። ምክንያቱም ጥልቅ ስበት፣ ስሜትና ፍላጎት ለመፍጠር የተዘጋጁ በመሆናቸው በቀላሉ የሚረሱ አይደሉም። ቁጥር 1 ስላንቺ ልረዳው ያልቻልኩት ነገር አለ በላት። ይህንን አድናቆት ቃል ብቻ አይደለም፣ በፍቅር ቁርኝትና ስበት ጨዋታ የስነ አእምሮዊ መሳሳብ ጦርነት ነው። በሴት ልጅ አእምሮ ላይ ካሉ ኃይለኛ ኃይሎች አንዱን የሚነካ ነው፣ የጥልቅ ስሜት ፍላጎት መረዳት። አብዛኞቹ ወንዶች ለማድረግ ቀላል የሆኑ የሚጠበቁ አድናቆቶች ተጠቅመው ነው የሚወዷትን ልጅ የሚያደንቁት፣ ግን ደግሞ ልክ አይደሉም። ምክንያቱም ቆንጆ ነሽ፣ ደስ ያለሽ፣ ቅርጽሽና አቋምሽ ያምራል ብለው ነው የሚያደንቋት። እነዚህ አድናቆቶች መጥፎ ሆነው አይደለም፣ ግን ለአንዲት ሴት ስላንቺ ልረዳው ያልቻልኩት ነገር አለ ስትላት ሁሉም ወንዶች ከሚያደርጉት ፍጹም የተለየ ነገር ነው እያደረክ ያለኸው። በቃላቱና በአድናቆቱ መሃል ሚስጥር እየፈጠርክ ነው። ወዳንተ እየሳባት ያለው ነገር ምን መሆኑን ለማወቅ እንድትጠይቅ እያደረካት ነው። ትክክለኛው መላ ደግሞ ይሄ ነው። የተለየች እንደሆነች የሚያደርጋት ነገር ምን እንደሆነ አትነግራትም። ራሷ እንድታረጋግጠው ታደርጋታለህ። በመሆኑም ስበት በአድናቆት ብቻ የሚገለጽ አይደለም። እንደዛማ ቢሆን ኖሮ ሴቶች ቆንጆ ነሽ ያላቸውን ወንድ ሁሉ ይወዱት ነበር። ግን ሴቶች እንደዚህ አይነቱን ነገር አይፈልጉትም። በአንጻሩ ጥልቅ ስሜት እንዲሰማቸው ማድረግ በሚችሉ ወንዶች ነው የሚሳቡት። ይህንን አድናቆት የሚሰራበትና ከሌሎቹ አድናቆቶች የሚለይበት ምክንያት በተሻለ ደረጃ የተለየች እንደሆነች እንዲሰማት ስለሚያደርግ ነው። ሴቶች ጥልቅ ፍላጎታቸውን ካጠና ነው ቆንጆ እንዲሆኑ ሳይሆን የተለዩ እንዲሆኑና የተለየ ነገር እንዳላቸው እንዲሰማቸው ነው የሚፈልጉት። በመሆኑም ያንተ ስራ የምትሰጣት አድናቆት ወይ ደግሞ የምትጽፍላት ቴክስት ተራ አድናቆት ሳይሆን
ሳይሆን ህሊናዋ ውስጥ ውጥረት በሚፈጠር መንገድ ሐሳብ ውስጥ እንድትገባ በሚያደርጋት መንገድና አንተ ላይ ፍላጎት እንድታሳድር በሚያደርጋት መንገድ መሆን አለበት። በመሆኑም እንዲህ ስታደርግ አካላዊ እንቅስቃሴዋና ስሜቷ ሪአክት ማድረግ ይጀምራል። በዚህም ምክንያት በአንተ ፊት ልዩ ያደረጋትን ነገር ምን እንደሆነ ለማሳየትና ለማስረዳት ትሞክራለች። ይሄ ማለት ደግሞ በፍቅር ጦርነት ውስጥ መሳተፍ ጀምራለች ማለት ነው። እናም ለዚህ ነው የምትነግራትን ነገር እንዴት አድርገህ ወይ ደግሞ በምን መንገድ መናገር እንዳለብህ ማወቅ አስፈላጊ ነው የምልህ። የሆነ ስሜታዊ ኃይል የሚፈጠር ነገር ሳትጨምር ከተጠቀምክበት ሊሰራ የሚችልበት እድል በጣም ትንሽ ነው። ስለዚህ መላ ቆጠብ አድርጎ መያዝ አስፈላጊ ነው። ይህንን መላ ደግሞ በትክክል የፍቅር ስሜት እየተሰማህ እንደሆነ ለራስህ ፌል አድርግ። ከዛም ተፈጥሯዊና እውነተኛ እንደሆነ በማመን በትክክለኛ ስሜት ከአንደበትህ አውጣው፣ ወይ ደግሞ እውነተኛ ስሜት እንደተሰማህ በመሆን ግለጸው። ለምሳሌ አብራችሁ ለመዝናናት በወጣችሁ ጊዜ አንድ ደስ የሚል ነገር ለማድረግ ከፊት ለፊቷ ትቆምና ያልጠበቀችው ነገር ታደርጋለህ። ወደ እሷ በመቅረብና በመጠጋት በወንድ አተያይና በመገረም ታያታለህ። ከዛም ታውቂያለሽ፣ እንደ አብዛኞቹ የማገኛቸው ሴቶች አይደለሽም፣ ግን ለምን እንደሆነ ሊገባኝ አልቻለም፣ ወይ ደግሞ ምክንያቱ ምን እንደሆነ ላቀውና ልረዳው አልቻልኩም ትላታለህ። ይህንን እንዳልካት ምን እንደሚፈጠር በእርጋታ አካላዊ እንቅስቃሴዋና ስሜቶቿን ተከታተል። አነጋገሯ ይቀየራል። ላንተ የነበራትን ፍላጎት እንደገና ቀዝቅዞ ከነበረበት ተነቃቅቶ ሲነሳ ትመለከታለህ። ምክንያቱም ምን እንደሆነ ለማወቅ እንድትጥር ህሊናዋ ጊዜ አይሰጣትም። ትክክለኛው መላ ደግሞ ይሄ ነው። ምክንያቱም በጣም ብዙ ወንዶች በተለያዩ ቃላት ሊያደንቋት ይችላሉ። ቢሆንም ግን ማንም አድናቆት ቢሰጣት ግድ አይሰጣትም፣ አይደንቃትም። ያ ማለት አድናቆቱ ከብዙ ሰው ስለምታገኘው ከለመደችው ቆይታለች። እንግዲህ ከዚህ ካቀረብኩልህ ሐሳብ ልትረዳው የሚገባው ነገር ምንድነው? አስበው። ለምሳሌ አንዲት ሴት በልደቷ ቀን ከዚህ በፊት በተደጋጋሚ የተሰጣትን አይነት ስጦታ ብትሰጣት ምን ይፈጠራል? ምንም አይፈጠርም። ተቀብላ አመሰግናለሁ ብላ ስጦታውን ማስቀመጥ ብቻ ነው። ሰዎች ከለመዱት ውጪ የሆነ የተለየ ስጦታ ብትሰጣት ግን ስሜቷ ሲቀያየር ፊቷ ላይ ልትመለከት ትችላለህ። ልትደነግጥ ወይ ደግሞ ልታለቅስም ትችላለች። ያ ማለት በቀላሉና በትንሽ ነገር ልቧ ውስጥ ዘልቆ መግባት እንደምትችል ይነግርሃል። በመሆኑም ስጦታ መስጠት ሳይሆን ምን አይነት ስጦታ ልስጣት የሚለውን ማወቅ አስፈላጊ ነው። አድናቆት መስጠት ሳይሆን እንዴት ያለ አድናቆት ነው መስጠት ያለብኝ ብሎ በማሰብ ትኩረቷን ሊስብ የሚችልና እሷን በትክክል ሊገልጻት የሚችል አድናቆት መሆን እንዳለበት እንድትረዳ ይረዳሃል። በመሆኑም እንደ አብዛኞቹ ሴቶች አይደለሽም፣ ግን ለምን እንደሆነ ሊገባኝ አልቻለም ስትላት ምክንያቱ ምንድነው ንገረኝ ትልሃለች። አንተ ግን አትንገራት፣ አታብራራላት፣ እንድታስብ ተዋት። ራሷ የተለየች ሴት እንደሆነች በተግባር ላንተ ለማሳየት እንድትጥር አድርጋት። ብዙ ወንዶች እንዴት መስጠት እንዳለባቸው ባለማወቃቸው የተነሳ በገዛ ስጦታዎቻቸውና በገዛ አድናቆቶቻቸው ከልጅቷ ጋር ሊያሳልፉት ያሰቡትን ደስ የሚል የጨዋታ ጊዜ ያሳጠሩታል፣ ወይ ደግሞ ያሰቡትን ወግና ግንኙነት ሪሌሽንሺፕ ይቋጩታል። ለምሳሌ አይንሽ ያምራል ካልካት አመሰግናለሁ ትልና ጉዳዩ እዛው ያበቃል። ቅድም የነገርኩህ ግን አእምሮዋ ላይ አዲስ ጨዋታ፣ አዲስ ሐሳብና አዲስ ምዕራፍ ስለሚከፍት ይቀጥላል። በቀላሉ ልታልፈው አትችልም። በቃላት መግለጽ ትጀምራለች፣ ታስበዋለች፣ ቆይታም ትደጋግመዋለች። ፊትህ ላይ የተለየች እንደሆነች የሚያደርጋት ነገር ምን እንደሆነ ማሰብ ትጀምራለች። ከዛም አንተ በሌለህበት ስለነገርካት ሐሳብ ማሰብ ስትጀምር ስላንተ እንድታስብ እንደ ምክንያት ይሆናታል። ከዛም ደግሞ እንደዚህ በላት፣ አብዛኞቹ ሰዎች ፈጽመው የማያዩት መልካም ጎን እንዳለሽ ይሰማኛል ስትላት ምን እንደሚሰማት አስብ። ይሄ አድናቆት ብቻ አይደለም፣ አእምሮን የሚከፍት የሞራልና የተስፋ መፍትሄም ነው እንጂ። ቅድም እንደገለጽኩት ብዙ ወንዶች በተለመዱ ቃላት አድናቆታቸውን በመግለጽ ሴትን ልጅ ለመሳብ ይሞክራሉ። በጣም ቆንጆ ነሽ፣ በጣም ውብ ነሽ፣ አቋምሽ ደስ ይላል በማለት አድናቆት ይሰጧታል። እነዚህ ለጊዜው የደስታ ስሜት እንዲሰማትና ፈገግ እንድትል ሊያደርጓት ይችላሉ። ቢሆንም ግን በህሊናዋ መዝገብ ቀርተው የሆነ ትንሽ ቦታ ይዘው መቆየትና የሆነ ስሜት እንዲሰማት ማድረግ አይችሉም። አብዛኞቹ ሰዎች የማያዩት መልካም ጎን እንዳላት ስትነግራት ግን የህሊናዋ አጥር ጥሶ በመግባት ቆም ብላ እንድታስብ ያደርጋታል። ሰዎች ያላዩት እኔ ላይ ያየው ነገር ምንድነው ብላ እንድታስብ ያደርጋታል። እንደዚህ ማሰብ ስትጀምር አንተ ከዚህ በኋላ ለሷ ተራ ሰው አይደለህም። ምክንያቱም ማንም ሰው በማያደርገው መንገድ ወይ ደግሞ ሊያደርገው በማይችለው ደረጃ
ደረጃ የምትረዳት ሰው ስለሆንክ ይህንን አድናቆት የተለየ የሚሆንበት ምክንያት ደግሞ ሰዎች ከሚያዩዋትና ከሚረዷት በላይ እንደሆነች ስለሚነግራት ነው። ብሎም ጥልቅ የሆነን ነገር ማየት እንደምትችል እያሳያት ነው። ከመልኳና ከባህሪዋ በላይ በጥልቅ እንደተመለከትካት እየነገርካት ነው። ለሷ እንደ ሌሎቹ ወንዶች አይደለህም። ምክንያቱም ሁሉም ሰው የሚያየው ነገር አይደለም እየተመለከትክ ያለው። ሰዎች ከሚያዩት በላይ የበለጠ ነገር እየተመለከትክ ነው። በመሆኑም አንድ ስውር ጎን እንዳላት ከነገርካት ሳታቀው በእጅጉ ስለራሷ ልትገልጽልህ ትጀምራለች። በተጨማሪም እንደዚህ ልትላት ትችላለህ። ያሰብኳትን የፈለኳትን እጽው የሆነች ሴት እንደሆንሽና እንዳልሆንሽ ማወቅ አልቻልኩም ትላታለህ። ከዛም ለምን መወሰን አልቻለም የሚለውን ማሰብ ስትጀምር በህሊናዋ ስፍራ ይኖርሃል። በነፃነትም መንቀሳቀስ ትጀምራለህ። ወይ ደግሞ በምትስቅበት ሰዓት ፈገግታዋንና እንቅስቃሴዋን በአግራሞት ትመለከትና እንደዚህ ትላታለህ። ብዙ ሰዎች ይህንን ነገርሽን የሚመለከቱት አይመስለኝም ስትላት አንተ ከሌሎቹ በተለየ እየተመለከትክ ያለው ምን እንደሆነ ለማወቅ ራስዋን ለመፈተሽ ማለትም ብዙ ሰዎች ያልተረዱላት ተወዳጅና ተፈላጊ መሆኗን በአንድ የተለየ ወንድ እየተነገራት እንደሆነ ለማሰብ ትገደዳለች። በአጠቃላይ በእነዚህ የነገርካትን ሁሉ ሰዎች ያልተረዱላትን ነገሮች ስታስብ በተለየ ሁኔታ በጣም መሳጭ፣ ቆንጆ፣ ተፈላጊ፣ ተወዳጅና ተፈቃሪ መሆኗን ትረዳለች። ይህንንም ያወቀችው ባንተ ምክንያት ስለሆነ ላንተ የተለየ ቦታ ይኖራታል። ጥልቅ ማንነቷንም ስለተመለከትክ ካንተ ውጭ የምታስበው ወንድ አይኖራትም። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።